እና የተከበራችሁ የብሩ ፈርኒቸር ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ የተለያዩ አልጋዎችና ቲቪ ስታንድ፣ መልበሻ አልጋ፣ ቁም ሳጥን፣ ክችን ካቢኔት ይዤላችሁ መጥቻለሁ። ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ የቤተሰቦቻችን አባል ሁኑ። ዛሬ ይዘን የምንሄደው ወደ አሰላ ከተማ ነው። አሰላ ከተማ አሁን ሶስተኛ ጊዜ ይዘን እየሄድን ነው። አረቢያ መጅሊስ ሙሉ የቤት ዕቃ ይዘን እየሄድን እንገኛለን። አሁን ሶስተኛ ነው ማለት ነው። ወደ አሰላ ከተማ ይዘን ስንሄድ ቻናላችን ላይክ ሰብስክራይብ እያደረጋችሁ ለወዳጅ ለዘመዶቻችሁ እንዲደርስ አሰራጩን እንላለን። እችን ትመስላለች። እዚህ ጋር አንዳንድ ሲዲዎች መደርደሪያ ነው። እዚህ ጋር ቲቪ ስታንድ ማስቀመጫ ነው። እዚህ ጋር እና ይሄ መስታወት ነው። መስታወቱ ቤት ሄደ በኋላ ነው የምንገጥመው። እዛው አሰላ ነው የምንገጥመው። እዚህ ጋር 9 መሳቢያ አለው። እቺ ወንበሯ እዚህ ውስጥ ትገባለች ማለት ነው። እና ወደ አልጋ ይዛችሁ ልሄድ። ይሄ አልጋ ሜትር ከ50 በሁለት ኮመዲኖ ነው። በጣም ዝንጥ ያለ አልጋ ነው። ሀሳብ አስተያየት እናንተ ነው የምንፈልገው። ቲክነሱ ራሱ በጣም ይለያል። በጣም ወፍራም ነው ቲክነሱ። ጣውላው በጣም ወፍራም ጣውላ ነው እና ይሄን ይመስላል። እዚህ ጋር በርና መሳቢያ ጌጦቹ ራሱ በጣም ፏጥረት ያሉ ጌጦች ናቸው። ዋጋዎቹን መጨረሻ ላይ ነግራችኋለሁ። ዛሬ ዋጋ ዝርዝራቸው ነው። ዋጋዎቹን ምናምን ንገረን እያላችሁ ስለሆነ ዛሬ ዋጋ ዝርዝራቸው ነው የምነግራችሁ። እና ይሄ አልጋ በጣም ዝንጥ ያለ አልጋ ነው። ይለያል። ውፍረቱ ራሱ በጣም ወፍራም ነው እና ይሄ በሜትር 50 ይሄ ቁም ሳጥኑ ደግሞ 2 ሜትር እንደዚህ 2 ሜትር በ2 ሜትር 50 ነው። እዚህ ጋር መደርደሪያው ዛሬ ተዳሪ ወርኔ ተብሎ ተዳሪ የተደረገው። ይሄ ደግሞ መደርደሪያ ነው። ሙሉ መደርደሪያ። ማጠፊያው ራሱ በጣም ዘመናዊ ማጠፊያ ነው። እዚህ ጋር ሙሉ መክፈያዎች አሉት። ይሄን ይመስላል የኮንፈርት ማስቀመጫው። ሀሳብ አስተያየት እናንተ እንፈልጋለን። ወደዚህ ቀረብ አድርገን አሳያቸው። ማጠፊያው ራሱ በጣም ዘመናዊ ማጠፊያ ነው። ጥንካሬው ሀሳብ አስተያየት እናንተ እንፈልጋለን። ጋራንት እስከመጨረሻው ነው ጋራንት የምንሰጣችሁ። ቀለሙ ዲዛይኑ ያልፍበታል እንጂ ስራው አይበላም አይቆረቁም። እስተፈለጋችሁ ድረስ ጋራንት እንሰጣችኋለን ማለት ነው። ወደ ኪችን ካቢኔት ይዛችሁ ይሄ ኪችን ካቢኔት 2 ሜትር ከ40 ነው። እንደዚህ 2 ሜትር ከ40 እዚህ ጋር ይሄን ይመስላል። አራት መሳቢያ አለው። መክፈያ አዝጋለሁ። ቁልፍ አድርገንላቸዋል። እና ይሄ ደግሞ ተለቅ ያሉ እቃዎች ማስቀመጫ ነው። እና የሚመስላል ካቢኔቱ ቀረብ በልና ሳይ ይሄን ይመስላል። ሀሳብ አስተያየት አለ፣ ኮሜንት ስጡን። ሀሳብ አስተያየት እንቀበላለን። ብሩ ፈርኒቸር ያላችሁበት ቦታ አደርስላችኋለሁ። ዛሬ ይሄ ቁም ሳጥን ዋጋ 40 ሺህ ብር። 2 ሜትር በ2 ሜትር 54 ተከፋይ በጣም ትልቅ ነው። 40 ሺህ ብር። አልጋ 35 ሺህ ብር። 2 ኮመዲኖ ጋር ፋዝንጥ ያለ አልጋ በራሳችሁ ዲዛይን በራሳችሁ ቀለም ነው እየሰራን ያለው። 35 ሺህ ብር። እቺ መልበሻ 13 ሺህ ብር። ቲቪ ስታንዱ 15 ሺህ ብር ነው። እና ሀሳብ አስተያየት እንፈልጋለን። እዘዙን። ያላችሁበት ቦታ እናደርስላችኋለን። እናመሰግናለን።